ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይ ዘ ዌይ አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁ። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል መሰለኝ፣ አላውቅም። ልጅ አለኝ ማለት አይደለም ልጅ አለው ማለት ይሄ ውስጥ የሚንሰፈሰፍ አንጀት አለ፣ ይሄ የአባትነት አንጀት አለ። እሱ ጭራሽ ምንም አያስብም። እና እንዴት ነው ልጅ ጠፋ ተብሎ አይቀለድም፣ በልጅ አይቀለድም በመጀመሪያ። እና የሩታና የፍቅር ምናምን ተንኮል ነው አትመኗቸው ምናምን። ይሄን ራሱን እንደምን እንደሚያይ ነው ግራ የሚገባኝ ሲጀመር። ሲቀጥል ደግሞ ሄርሜላ ከዕለት ወደ ዕለት ድድብና ከፍ እያለ ነው። የአብርሃም ድንቁርና እንኳን ተውት ለምደነዋል ማለት እንዴት ሴት ሲመጣ ይቅርታ አለችው ተቀበላት። ኦኬ ይቅርታ እሷ ትለኛለች፣ በፍቅሯ በቃ በፍቅሬ ተሸንፋለች፣ ስለዚህ ከኔ በላይ ወንድ የለም ብሎ እንዲያስብ ያደረገው አንድም ሄርሜላ ናት። ምክንያቱም ዞር በይ ሲላት ታለቅሳለች፣ ነይ የኔ ፍቅር አፈቅርሻለሁ ሲላት ተጎትታ እንደበግ ትሄዳለች። እሱን ጭንቅላቱን እንደበግ ማለት የሷ እንባ ይሄ እንዴት ነው ብዙ ጊዜ አስለቅሷት እንደ ሳቅ ማየት ጀመረ መሰለኝ እሷን ለቅሶ። እና እሷ እዛች ጋር እያለቀሰች ልጃችን ጠፋ የሆነ ነገር እናድርግ እያለች እሱ ከሌላ ሴት ጋር ቤቷ ሄዶ ምን እያደረገ እንደነበር አይተሃል ማለት ግልጽ የሆነ ነገር ነው። እንደዚህ ደግሞ አይደረግም ማለት ቢያንስ አንድ ላይ ያሳለፋችሁ ሰዎች ናችሁ፣ አንድ ላይ ልጅ አላችሁ። ቢያንስ እሷ ተጎድታ አይደለም የሁለታችሁም ልጅ ነው ጠፋ የተባለው። ገባ? ለማን ብላ ነው ልጄ ጠፋ የምትለው? ለማን ብላ ነው ልጄ ጠፋ አምጡት እያለች እያለቀሰች የምትመጣው? ይሄን ያህል ክፋት የለም። ባይ ዘ ዌይ አውቃ ነው ብላችሁ የምታስቡት ራሳችሁ የእናንተ ክፋት ጭንቅላት በዚህ ደረጃ ስለሆነ ነው። እናንተ ኦኬ ልጅ ጠፋ ብላችሁ ታለቅሳላችሁ ማለት ነው። ብዙ ሰው አውቃ ነው ሩታ እያለ ነበር። እሷ ይሄ ካልወለዳችሁ አይገባችሁ። አሁን ሄርሜላም አልፈርድብሽም። አብርሃምም ያው ልጅ እንዳለው ይረሳዋል።